በሳዑዲ አረቢያና በተባበሩት አረብ ኤሚሬትስ መካከል ውጥረት መንገሱ ተሰምቷል። የመንም አስቸኳይ ጊዜ አውጃለች። በልዩ ትንታኔ እንመለከተዋለን። የሳዑዲ አረቢያ ውጭ ጉዳይ ሚኒስትር በተባበሩት አረብ ኤሚሬትስ መካከል በየመን በኩል እያደረገችው ባለው እንቅስቃሴ ላይ ጠንካራ ማስጠንቀቂያም ሰጥቷል። በተያያዘም የየመን ፕሬዝዳንታዊ ምክር ቤት አቡዳቢ ከየመን ግዛት ወታደሮቿን በአስቸኳይ እንድታስወጣም አዟል። ሳዑዲ አረቢያ አቡዳቢ በደቡብ የመን የሽግግር ምክር ቤት ወይም ኤስቲሲ ኃይሎች ላይ የምታደርገውን ጫና በተመለከተ ያላትን ስጋትም ገልጻለች። በተለይም እነዚህ ኃይሎች በሳዑዲ ደቡባዊ ድንበር አቅራቢያ ወታደራዊ እንቅስቃሴ እያደረጉ መገፋፋታቸውን የሳዑዲ ብሔራዊ ደህንነት አደጋ ላይ የሚጥል መሆኑን ሪያድም አስታውቃለች። ሳዑዲ ይህንን አስመልክቶም ኢማራት ለማንኛውም አካል የምታደርገው ወታደራዊና ፋይናንሳዊ ድጋፍ በአስቸኳይ እንዲታቆምም ጠይቃለች። የየመን ፕሬዝዳንታዊ አመራር ምክር ቤት ሰብሳቢ ረሻድ አልአልሚ የየመን ከተባበሩት አረብ ኤሚሬትስ ጋር የነበራትን የጋራ መከላከያ ስምምነት መሰረዛቸውንም በይፋ አስታውቀዋል። ይህ ውሳኔ የተላለፈው አቡዳቢ በየመን ግዛት ውስጥ ያልተፈቀደ ወታደራዊ እንቅስቃሴ ማድረጓ በመረጋገጡ እንደሆነም ገልጿል። የየመን መንግስት ከዛሬ ጀምሮ ለ90 ቀናት የሚቆይ ሀገር አቀፍ የአስቸኳይ ጊዜ አዋጅ ማወጁም ተሰምቷል። በተጨማሪም ለሚቀጥሉት 72 ሰዓታት በሁሉም የየመን አየርና የየብስ ድንበሮች እንዲሁም ወደቦች ላይ ጥብቅ የእንቅስቃሴ እገዳም ተጥሏል። የየመን መንግስት ሁሉም የተባበሩት አረብ ኤሚሬትስ ኃይሎች በ24 ሰዓት ውስጥ ከየመን ግዛት ለቀው እንደወጡ ትዕዛዝ አስተላልፏል። ይህ እርምጃ በቀጠናው በሁለቱ የባህረ ሰላጤው ሀገራት ማለትም ሳዑዲና ኢማራት መካከል የነበረውን ጥምረት ወደ ከፍተኛ ፍጥጫም ቀይሮታል ተብሏል። አረብ ኒውስ ነው። ይመቻችሁ።